ያያል ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው የተጻፈ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነት ነው። ውሸት ከሆነ እግዚአብሔር እኔን ይግደለኝ። ይኸው እቺ ቀን አያሳድረኝ። እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል። በጣም ይገርመኛል። ኢየሱስ ኳስ ያያል። እሱ ብቻ አይደለም፣ ዛሬ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። በጣም ይገርመኛል። በዚህ አጋጣሚ ሲቲ ደጋፊዎች እድለኛ ናቸው። ኢየሱስ ሲቲን ነው የሚደግፈው። የሲቲ ደጋፊ ነኝ አለ። የእውነትን ነው የምላችሁ። ውሸት ከሆነ እቺን ቀን እግዚአብሔር እኔን አያሳድረኝ፣ በሞት ያንሳ። የእውነትን ነው የምላችሁ። የሲቲ ደጋፊ ነኝ አለ። ብዙ ሰዎች ፌስቡክ ላይ ባይዘው ፖስት አድርገ ብዙ ሰዎች እየተሳደባችሁ ነበር እና በቪዲዮ መጣለው ስላልኩ ነው በቪዲዮ የመጣሁትና ይኸው ኢዮብ 28:24 ግቡና አንብቡ። እሱ ብቻ አይደለሽ፣ በሌላ ቦታ ላይ ስለ ኳስ የተጻፈ በመጽሐፍ ቅዱስ ቦታ አለ። እኔ አንብቤያለሁ እሱን ቦታ። አሁን ጌታ ነግሮ ሳይሆን እሱን እኔ ስላነበብኩ፣ እስኪ የትኛው መጽሐፍ ቅዱስ ላይ ነው ስለ ኳስ የተነገረ? በኳስ የተነገረ የመጽሐፍ ቅዱስ ላይ የተጻፈ ቦታ አለና እሱ የምታውቁ ሰዎች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። እኔ መጨረሻ ያልከው ጥሩ ነው። ፌስቡክ ላይ ጽፌው ነበር፣ ግን ብዙ ሰዎች ሰደባችሁኝና በቪዲዮ እመጣለሁ ያልከው ንቀቱ እኮ ነው። ብዙ ሰዎች ስለሰደቡ በቪዲዮ ደግሞ የበለጠ ልታሳረረን መጣ። ይሄን ሰው የሚሰበስብልን ተቋም አንድ አማኑኤል ነው ያለው። እሱም ካቅም በላይ ሆነብኝ በሽተኛ አለ። ጸበል እንዳይሄድ ደግሞ ሌላ የሚቀበጣጥረው የእምነት ቦታዎችም አይቀበሉትም። እንደው አትሰበስቡልንም። ባለፈው የሃይማኖት ምንድነው ኮንግረስ ብቻ የአብያተ ክርስቲያናት ህብረት ዋቴቨር ያዙልኝ አለ። ሰውዬ ሰብስቡልኝ አለ። ለከሳሱና ሲዟ ሰውየው ማለት ሰዎች ትልልቅ የሚያምኗቸው ነገሮች ላይ እንደዚህ አይነት ሞከሪ እንደዚህ ነገር ሲደረግ ይሄ መጀመሪያችን ባይሆንም በዛ መብት መሰለ። አያችሁ ፌስቡክ ላይ ለጥፌ ሲሰርቡኝ ስለነበር በቪዲዮ ልምጣላችሁ ብዬ ነው አለ። ምንም አታመጣም፣ ምድረ ኮተት ነው ልም ነው በቃ አለቀ እኮ። ይሄ እኮ ነው ያንተ ማንቸስተር ሲቲ ውስጥ ገብቼ አልዘረዝርም ያልከው እርግማን ይድረስ። አሜን። በቃ እንዴ ወፈፌ ተለቆብን እንደዚህ በቃ አንተን አንድ ነገር ብቻ ልንገራችሁ፣ ብዙ ሺህ ሰው ይከተላል አንተ ተከታዮቹ ምንድናችሁ ግን? ቁጥር ነው በሉኝ እስቲ። እንደው የሆነ አልጎሪዝም ምናምንይዝም መካኒዝም ተሳስቶ ቁጥር ጽፎ ነው ሰው አይደሉም በሉኝ እስቲ። ደስ ይበለኝ። እኔ ሁለት ሰው ቢከተል ጸጸታለሁ። እኔ አንድ ሰው ቢከተል ለምን ቤቱ ሁሉ ቦሎ ተከትዬ መከራለሁ። ሰው ይሆን አንድ ሰው ለመመለስ 20-30 ሰው ነብይ እንትና ጸልይልን ሲሉ ላይቭ ገብተው አይቼ የቤት ኪራይ ብር ላኪልኝ አልጸልሽ የገዛ ኪራይን ማከፍል ሰው ለሰው ጸሎት ደግሞ መልእክት ልታደርስ አንተ ለራስ ኪራይ አከራይ በር ለቆሙ የሚጠብቁ ሰውዬ ይሄንን አይረኒ እንኳን ያያችሁ የምትለቁ ሰዎች አይደላችሁም። ያለ ምን ጊዜ እንደደረስን አላውቅም። የሆነ በቃ አውቶማቲክ እርግማን ነው የተረገምነው። እዚያ ግን ኒውክሌር የሆነ እርግማን ነው የተረገምነው። እንዴት ሰው የቤት ኪራይ የለኝም እዚች ቤት ውስጥ ለምኖረው እያለ ሁሌም ቢሆን 365 ቀን የክሪስማስ መብራት ቤት ውስጥ እያበራ የእንትን የቺቺና እንትን ቤት የሚመስል ቤት ውስጥ እየኖረ ልጸልይልሽ በረከት ይምጣ ስንት ሚሊዮን ብር ይግባልሽ ብለህ ጸልይልኝ ብለህ ለሱ የቤት ኪራይ ትከፍላለህ። ሚሊዮን ላንቺ ማምጣት ቢችል ራሱ አያመጣም። ይሄን እንኳን ዞር አድርጎ የሚያስብ ሰው የጠፋበት ጊዜ ላይ ደርሰን እንደዚህ አይነት ፉዞ 100% ደፋር ፉዞ ሰው ከሱም ብሶ መጥቶ ስለ ሲቲና ስለ እንትን ምናምን ያወራል። ያው እንደሰማችሁት ምን ይሻላል ነው ጉዳዩ። ኤሪፕስ 100 ብር ያዝና ንግድ ባንክ አካውንት አለ፣ ኦሮሚያ ስትሄድም አካውንት አለ በ50 ብር። ደቡብ ግሎባልም ወጋገንን አንበሳ ሁሉ ቦታ ላይ 5 ቡክ አለ። ይህ ሁሉ ብደምር 2000 አይሞላ። ከቦርሳው ግማሹ ቡክ ነው። ክብር የለም ባዶ ቡክ ብቻ። እኔ ዛሬ እንዲህ አይነት ሰዎች መጣለ ይፈልጋል። ለአንዳንድ ሰዎች ሚራክል መኒ በኢትዮጵያ ንግድ ባንክ 25 ሚሊዮን ብር
በኦሮሚያ 30 ሚሊዮን ብር፣ በደቡብ 18 ሚሊዮን ብር፣ እዛም 16 ሚሊዮን ብር። እግዚአብሔር በብዙ ብር ያስባቸዋል። እሱ ወሰርከ በዛንደ ከዚህ በኋላ ባዶ ቡክ ባዶ ቼክ ይዘሽ አዞርም። የማታዩ በፊት ያገኛቸዋል። ብራኪሎ ነው። ስንት ብር ገባልህ? አይደለም አይደለም፣ ለአባቴ ነው። ለአባቴ ገባልህ? ስንት ብር? ስንት ብር? መጀመሪያ እዛ ወረገኑ አጥቢያ ላይ የጸለይክ ሚራክል ገባልኝ ያሉ የነበሩት እዛ ለኔም ይገባል አልኩ። እዛ ቲክቶክ ላይ ሳይ አንዱ 100 ሚሊዮን ብር ገባለት። ከዛም በኋላ አይማ ለኔም እኮ ይገባል አልኩና ማታ ገባውና ፕሮግራም እንዳለቀ ተንበርኬ ፋዘርን ስልክ ይዤ የፋዘር ስልክ ይዘህ እሺ ጸለይኩ። እሺ መጀመሪያ 10,000 ብር ገባ። 10,000 ብር? አረ ጩኸት የታለ ለጌታ! ያው ደስ ያለው ሰው አለ እዛ ጋር። ያው ደስ ያለው ካለ ፉጨን ልልታ። ቆይ ላንተም ይሆናል እኮ አሁን ኢየሱስ ጌታ። ከዛስ በኋላ ሌላም ገባ። 10,000 ብር ትንሽ ናት። ምንድነው ይቺ ደግሞ ከገባ ብዙ አይገባም እንዴ ስል 60,000 ብር ገባ። 60,000 ብር? አረ የታለ ይሄን ጌታ ምን ትሏል? ይሄን ጌታ አመስግኑልኝ እላለሁ። ከአእምሮ በላይ ነው አይደል? ኢየሱስ ጌታ ነው። ተንበርከክ። ዛሬ ደግሞ በአንተ ላይ ትልቅ ክባት ይሆናል። ከዚህ በኋላ መንገድ የተከፈተ ይሁን፣ ነገር ሁሉ የተከፈተ ይሁን። በኢየሱስም ሚራክሉ አሁንም ይቀጥል። አሜን። በነገራችን ላይ እኛ ቤት አንድ ከገባ ይቀጥላልና አሁንም ይቀጥል። አሜን። በኢየሱስም አሁንም ይቀጥል። አሜን። ተአምራቶች ይቀጥሉ። አሜን። በኢየሱስም ተፈጸመ። አሜን። ሸኙልኝ ወደዛ ባለው በቤተ ክርስቲያኑ አካውንት ደስ ያለ ነገ ይሁን ካስገባችሁ በኋላ ታሳውቁኛላችሁ። የእናንተ ጉዳይ ይዤ በጌታ ፊት እንጸልያለሁ። ኃይል እግዚአብሔር ይሆናል። ሌሎች ደካሞች እንደሚያስቡ ማሰብ የለባችሁ። እኛን ዛ እናስብ። በጥሩ ልብ አስቡ፣ ወሬ እንዳሰሙ። ጌታ ሰላም ያደርጋል። ኢየሱስ ጌታ ነው። ሁሉ ሰላም ይሆናል። ከዛሬ በኋላ አንድ ጉዳይ ይበላሽን። እኔ ጸልያለሁ፣ ጌታ ድንቅ ያደርጋል። እኔ ጸልያለሁ፣ ምርኮ ይመለሳል። እኔ ጸልያለሁ፣ ሁሉ ያማረ ይሆናል። ታያለ። ከዛሬ በኋላ አንድ ጉዳይ ይበላሽን፣ አንድ ጉዳይ ይበላሽን። ማቆኔ ነኝ። ጌታ እኮ ልብን አይቶ በር ያዘጋጃል። ልብን አይቶ በር ይከፍታል። ልብን አይቶ መንገድ ያዘጋጃል። ልብን አይቶ አማራጭ ያዘጋጃል። ሁሉ ያማረ ይሆናል። ቶሎ ብላችሁ ስታይ ወንድ ነህ፣ ግን የወንድ ብልት የለህም። ልጸልልህ ና የመጣው ከነቀምት ነው። ወዲያው ከመጣ ጸልይ ና ቶሎ ይጨበጨባል ለጌታ። እሱ በዚህ የተደነቀስ የምልታውን ያስወጣ። ሃሌሉያ። ቁጣና ቼክ አድርግ። ሰማኝ ሄድን ያውሉ ሁሉም ነገር ቼክ አድርግ ማለት ነው። ናይስ። አንተ ፈርተሃል። የሙሴ ነው። አንተ በዚህ በሙሴ መነጽር አድርገህ ስታይ ከነ ምን ታነባለህ? ለምጽ አለበት የለበትም ቢለው ምለኝ የመነጽር ለምጽ ካለበት እንዳታስገባው። ስለዚህ አንተ ላይ ለምጽ መኖሩን ነው የምፈልግበት። ሙሉ ሰው ሙሉ አይደለም። ኃጢአት አይደለም ነው። አንተን ዲስኳሊፋይ ለማድረግ ነው የምፈልገው። ካደረኩት መነጽር ነው መነጽሩ ነው የምልህ። እንቀይረው አንዛ ከሆነ አሜን። ይሄ እንግዲህ የብሉ ክዳን ነው። አንድ አውድ እስቲ። ይሄ ደግሞ የአዲስ ክዳን ነው። አሜን። ከኢየሱስ በኋላ አሜን። እስቲ አድርግና ሞክር። ጌታ ይባረክ። ኢየሱስ ጌታ ነው። አሜን። ጥርት ብሏል። አሁን ይችላል ኢየሱስ